ግቡ። ኢትዮጵያውያን ኤርትራውያን በአጠቃላይ ሰርታችሁ ግቡ። ተኝታችሁ ንቁ። አገኙ አትገኙ፣ ሰጪ ሁኑ፣ ተቀባይ እንዳትሆኑ። የትኛው ክፉ ከእናንተ ህይወት ይውጣ። የማይበጃችሁ ሰባቴ እንደ ሰይጣን ጮሆ ይውጣ። ሀብት ፎሎ ያርጋችሁ። እናንተ አክሴፕት አድርጉት። የማይበጃችሁን ሪፖርት እናድርግ ወደ ፈጣሪ። አዎ የትም ያልተነዳቸዋን 0-0ዋን ሌላ ታፕ የማያረጋትን ቺትም ቻትም የማታውቀዋል ጉድ ዋይፍ እግዚአብሔር ይስጣችሁ። አሚን በሉ፣ አሚን በሉ። ከሰው በላይ ዋሉልኝ። ያያችሁ ደዳችሁ፣ ግንባራችሁ ይፈራ፣ ቃላችሁ ይሰማ። የጎደላችሁ ሁሉ እግዚአብሔር ይሙላላችሁ። የተነቀለው ይተከል፣ የተበተነው ይሰብሰብ። የሄደው የማይበጅሽ የሄደው አይመልስም። መንገድ ላይ ይቅር መንገደኛ ይሁን። በሬን ይዘጋል፣ በሬን ይዘጋል። ወይ ገብቶ የማይገባ ወይ ወጥቶ የማይወጣ 7-8 ዓመት በር ላይ የቆመ ላይመለስ እንደ ሰይጣን 7 የጮኸ ከህይወትሽ ይውጣ። የሚበጅሽ ዌልካም ብለናል። የማይበጃችሁ ሎጋውት። እማትበጅ ሰው የሎጋውት። ከኔ የሚወት አላችሁ 3 ናችሁ፣ ውጡልኝ። ሎጋውት ሎጋውት። እማትበጀኝ 3 ናችሁ በሬ ላይ የቆማችሁ። ወይ አትገቡ ወይ ጭራሽ 3 ናቸው፣ ጭራሽ 3 ናቸው፣ 3 ናቸው። ያንቺም 3 ናቸው። እኔ ቁጥርና ስፍር የሚላቸው በስመ አብ ወመንፈስ ቅዱስ። ለዚህስ ምንም እንደዚህ ቤታ ያየችውን የምትወደውን በእናትሽ ማርያምን ያየሁትን ሁሉ ነው የምወደው። ከስንቅር ይልብኛል የሆነ ውስጥ ለዚህ የለኝም፣ ለዚህ የለኝም። የሚበጅሽን ይስጥሽ፣ የሚወድሽን እናቴ መቤቴ ቤታዬ ንግስት የሚልሽ። አሁን አሮናን ይመቸኛል ጀምሮ ነው የምለው። አሮናን መልኩ ይስተካከላል፣ በጨላ ምናምን እናስተካከላል። ዋናው ኪስክ እጅግ ይመራል። ጉቺ ገንዘብ መናገር ገንዘብ የማያስተካክለው ምን ይለኛል ሰው ምን ይለኛል ብዬ ነው እንኳን ነገር የሆዴን ነው ያወራሽልኝ። ገንዘብ ፊቱ የሚስተካከል ነው ማሪ። እንደ አሮና አይነት አሁን ልንገራችሁ፣ እንደ አሮና አይነት ስፖርታይስስ ናይስስ ይሄኛው ላይሰንስ የሆነ ቁመቱን አይሰስ እስካልፍ ያደርግላል። እንደ አሮና ነቃ ደንገጠል ያራዳ ልጅ ክፉ ካፉ የማይወጣው ፈታ ዘና። አዎ በዛ ላይ ደግ ሰጪ ሲሰደብ፣ በዛ ላይ ሲሰደብ በሙድ ጠቅ ሲደረግ ነው ገብቶት ምናምን እሱን የመልስ ምትጣል የሚያደርግ ያረጋል እንዴ? ያላቅም እሱን ተደራረጋችሁ። እሱን አላየሁም። ማሪ አንቺ ፋራ ስሚያ ማለቴ ወደ ክስ ወደ ህግ ማሄድ እንደዛትኝም እንዴ? ወጣት ያረግሻል። አያገባኝ ራሱሽ ነገር ልዝጋው፣ ገዝቴ ልዝጋው። አንድ አርቲስት ላከብኝ። ቆይ ገዝቴ ልዝጋው። አርቲስት ልኮቢ ነው። ይቅርታ ጎንቺ አይኖ አስገቢ እያላችሁ ነበር፣ ግን ያው ስቴፍን ሶኪ ዛሬ ቤታዬ እንዴት ነሽ? አሮን እየሰራ ብሎ አይ አላወቁም ነበር። ከዛ እንዳታስገቢው አሉ ሁለቱም። ማን ያለው ኦዲየንስ ኮሜንታተር ነው? ኖ አይ እነሱ አሮና እና ጉቺ ሶኬ። ጉቺ ምርጥ ልጅ እኮ ነው። ስቴፍ የገባው ነው። አይ ይመቻችሁ። በቃ ለማንኛውም ቻው። አንተ ውሸቴ ነው ውሸት አውቄ ነው ታውቀኝ። ጉቺ ሰላም ነው? ጉቺ ቡና እያፈላ የአሮጊቶች መንደር ነው የመጣው። ኧረ እኔ ጉቺ እኔ አሁን አንድ ነገር ልንገርሽ። እንኳን እኔና ምን ችግር አለው? ማውራት የለብኝም። እንደ አድማጭ ነኝ አይደለ? ኦዲየንስ ነኝ አይደለ? ቲክቶክ ላይ የተለቀቀውን ነገር የማይ ተከታታይ ሰው ነኝ አይደለ? የተሰማኝም ማውራት የለብኝም። አንተ ጋር በተገናኘ ነው። እኔን አሁን ጉቺ አሊያ አላቅሽ በምንም ተአምር አላቅሽ። ብዙ ሪከርዶች ሰዎች ልከውልኝ ምናምን ነገር አይቼ የሰው ልጅ እኔ ልጅሽ አልሆነም። በስነ ስርዓት ትወልጅኛለሽ። እማማ ትሙት በስነ ስርዓት ትወልጅኛለሽ። በቃ ቢያንስ የ10 ዓመት የ15 ዓመት ታላቂ ነሽ እና አንዳንዴ ከአንቺ ምንድን ነው መማር ያለብን? ስንት ዓመት ነው? እባክህ ዝም ብለህ አትለፍልፍ። ወደ ሳይድ ምን አባቱ ነው ሽንትሽ የቀዘቀዘ አሮጊቶች እየመጣችሁ አታፊ። እሺ ሂድ ኮተታ። አንተ ሀይ ቢቢ ቢቢ ያልክና ታዲያ ልናከብርክ ነው እንዴ? ጉቺ በምንድን ነው የተነካካችሁ ደግሞ ከስቲፎ ጋር? ምን አባቱ አቀለታለሁ? ሀይ ቢቢ ቢቢ ስላልክ ታዋቂ ሆንክ ልትከበር ልጋጋ። ቀንጭራክ ነው ምን አንተ አሁን 30 አትሆንም? ቀንጨሬ ደግሞ ትወልጂኛለሽ። ቆይ ጉቺ ማርያምን እኔ እኮ የተቃለዳችሁ በምን ተነካክታችሁ? በምን
አረን ምን አቀለታለሁ እስጢፎ አሉኝ። አንድ ቀን አላወቅኩትም ዘፋኙ ስለ ይሄ ሀይ ቢቢ ቢቢ ምን አልኩኝና በቢቢ ነው እናቀቅ እኔ ጉጂ አሁን አንቺ ጉጂ መንገድ እንዴት ነው የምትወጪው? አውላላ ሜዳ ላይ ነግተን አሮና የኔ ልሳቀቅልቅ መጀመሪያ በፊልተር እየገባ ጋይስ ፊልተር አድርጎ እየገባ ወንድ ልጅ የቤታን ፊልተር ነው እሱ የተጠቀመው አይቼዋል። ኧረ እኔንም አታስልጭኝ እባክሽን እየተጠቀምኩ እንደሆነ ያንቺን ፊልተር አድርጎ መጥቶ የእኔንም እኮ እዚህ ጋር ስላጣች የቤታን አድርጎ ምናምን ትላለች። ኧረ ተይ ውጭ ግን አንድ እንጫወት ጌም አንድ ብቻ ጠንቶብሻል። ግን ቡና ልጠጣ ነው ብቻው ከዛ እንበታተናለን። አልጫወት ምን የሚሰጠኝ እውነቱን ነው እባክሽ። አሮጊት ያለሽ እንደ እንደ ነገረኛ አሮጊት እንዴት እንደምታደርጊ ምንም አልተሳሳተም። ኤኒዌይስ በቃ አሮናዬ ማታ ሰብን ላይ ምናምን አለካ በዛ ሰዓት ይገባለች ላይ ብሉጣ ትንሽ ረፍት ነው። Cimenez ruhuna